የምፈልገው ናታንን መበቀል ብቻ ነው። የእሱ የነበረ ድርጅት የኔ እንዲሆን እፈልጋለሁ። ባደረግከው ነገር አሁን ደስተኛ ሆንክ? ቤዛ መጨረሻ ላይ ምን ገጥሟት ይሆን እንደዛ የጮኸችው? እንግዲህ ሀረግ ድራማ ሰሞኑን ቶቶሎ እየለቀቁልን ይገኛል። በጣም ነው ደስ የሚለው። ሀረግ ድራማን ክፍል 82 እንዴት አያችሁት? እንግዲህ ኤፍራታ ያፌት ጋር መተኛትን ባትፈልግም ነገር ግን እሱ ወንድ ነውና በግድም ቢሆን አብራው እንድታደር አድርጓታል። ነገር ግን በጣም አዝናና ልቧ ተሰብሮ ነበር። ግን አሁንም እሷ አላማዋ አንድና አንድ የናታንን ቤትና ድርጅት ማስመለስ ስለሆነ ነገር ግን አሁን ላይ ያፌትን ለማታለል እሷ ናታንን መበቀል እፈልጋለሁ፣ እኔ ለሱ ብዙ ዋጋ ከፈልኩለት፣ እሱ ግን አልተረዳኝም ብላለች ኤፍራታ። እንግዲህ ናታን በተደጋጋሚ ልቧን እየሰበረው እንኳ አሁንም ቢሆን እሷ ያፌትን ተበቅላ የናታንን ንብረት መመለስ ነው አላማዋ። እናም ሀረግ ድራማ ክፍል 82 እንዴት አያችሁ? ሲቀጥል እንግዲህ አንዲት ልጅ ዛሬ ደግሞ አዲስ ሰዎች ተቀላቅለዋል ማለት ነው። እንግዲህ ሁለት ሆነው ሊደፍሯት እየሞከሩ ባሉበት ናታን ከየት መጣ ሳይባል እንግዲህ ናታን መጥቶ ያችን ልጅ አድኗታል። ያችን ልጅ የማዲት ትመስላችኋለች? እኔ እንዱ ሳስበው የነ ናታን አባት ልጅ ትሆን ብዬ አሰብኩኝ። ምክንያቱም እንዳለችው ከሆነ አባቴ ለእኔ ብዙም ቦታ የለውም አይወደኝም እና ከ6 ዓመት በፊት ሞቷል እያለች ነበረ። እንግዲህ ይቺ ልጅ የማን ልጅ ትመስላችኋለች? እናም እናቲቱ ደግሞ እንግዲህ ታዋቂና ያው ሀብታም ስለሆነች እኔ የኔ ልጅ መሆንሽን አላወቁም እንደ ያለ እየጨፈረች ነበር እናቲቱ። እናማ የማን ልጅ ትመስላችኋለች? እንግዲህ ሀረግ ድራማ ሲባል እንደ ስሙ ሀረግ ስለሆነ ታሪኩ በጣም እየሰፋ ነው፣ ከቀን ወደ ቀን እየሄደ ያለው ማለት ነው። እና ግን ሀረግ ድራማ በጣም ውበት የነበረው የቤዛ አባት ባለ ሰዓት በጣም ደስ ይል ነበር። የሆነ ማለት በጣም ያምር ነበረ እና አሁን ላይ ደግሞ እንግዲህ ነገሮች እየቀዘቀዙ ነው። ቢሆንም ግን ቶቶሎ እየለቀቁልን ነው። እንግዲህ ዳጊ ደግሞ ፂን ላደረገው ነገር ይቅርታ ሊጠይቃት ነው። ነገር ግን ፂ ይህንን ይቅርታ ተቀበለዋለች ወይ የሚለው ደግሞ በጣም ከባድ ነው። ምናልባትም ዳጊ ይህንን ነገር ከነገራትና ይቅርታ ካደረገላት ያንን አቤል ተብሌውን በሆነ ነገር እንደሚያጠምዱት ተስፋ አደርጋለሁ። ፂና ዳጊ አብረው በመሆን ማለት ነው። እና ውድ ቤተሰቦች ሀረግ ድራማን እናንተስ እንዴት ተረዳችሁት? እንዴት አያችሁት? ለቤቴ አዲስ ሲሆናችሁ ሰብስክራይብ፣ ነባሮች ደግሞ ላይክ አድርጉ። ሲቀጥል እንግዲህ ቢኒያም ለፂ ሜሴጅ ልኮላታል ርካሽ ሴት እንደሆነች ምናምን። ነገር ግን ቢኒያም በዚህ ሰዓት በእርግጥ ጽዮንም አይፈረድባትም። ነገር ግን ደግሞ ቢኒያም ደግሞ መረዳት ያኔ ከሷ አንደበት መስማት ነበረበት እንጂ እንደዛ ገና ፎቶ ስላየ ብቻ በዛ ልክ መጻፉ ትንሽ ያናድዳል። ነገር ግን ጽ በጣም ጠንካራና ጎበዝ ልጅ ናት። እና ውድ ቤተሰቦች ብቻ ሀረግ ድራማ ሰሞኑን በመለቀቁ እኔ በጣም ደስ ብሎኛል። ምክንያቱም በ3 ቀን በ4 ቀን እየለቀቁ ታሪኩን ከረሳ ነው በኋላ እየመጡ ነበረ እና ሰሞኑን ደስ በሚል ሁኔታ ቶቶሎ እንግዲህ እየለቀቁልን ይገኛሉ። ሀረግ ድራማ እንደስሙ በጣም ረዥምና ውስብስብ ታሪክ ያለው ነው። እንግዲህ አሁን ዛሬ የመጡት እነማን ናቸው ምንድን ናቸው የሚለውን የምናውቅ ይሆናል። እንግዲህ ናታን ስራ አጥቶ እየፈለገበት ባለበት ሰዓት እንዳለችው ከሆነ ናታንን እናቷ ስራ እንደምታስቀጥረው ነው። ሲቀጥል እኔ ሲመስለኝ እቺ ሴትዮ ወንጀል ውስጥ ተባባሪ የሆነ ሴትዮ ትመስለኛለች እንዲሁ ሳያት ማለት ነው። እና እናንተስ እንዴት አያችሁት? ሰብስክራይብ፣ ላይክ ማድረጋችሁ እንዳትረሱ። ለምታበረታቱኝ ከልብ አመሰግናለሁ። ውድ ቤተሰቦቼ ክበሩ።